ዋው 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 ደስ የሚል ቪዲዮ ነው ዛሬ ይዤላችሁ የመጣሁት። እናቴና ሄሉ በቲክቶክ ላይ እንግዲህ ያዙን ልቀቁን እያሉ ሽር ጉድ እያሉ ነው እና ሄሉ እንዴት እንዳሳቀች ማለት ነው። መከራውን አበላችሁ። ጭራሽ ልጁን ቪዲዮ መቅረጽ ራሱ አልቻለም በሷ የተነሳ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ ሄሉዬና ናትዬን ይዤላችሁ መጥቻለሁ። የኔ ውዶች የኔ ማሮች ማለት ነው። እና እንግዲህ እንደምታዩት መከራውን አብልታዋለች ማለት ነው። በጭራሽ ቪዲዮ መቅረጽ መስራትም አልቻለም በሷ የተነሳ ማለት ነው። እና ጭራሹንም በቃ እንዲህ እያደረጋት ነው እንደምታዩት። በቃ ጭራሽ መደነስም አልቻለም፣ ምንም አልቻለም። እንዴት እንደሚያደርጋት ማለት ነው። የሄሉዬ ቤተሰቦች የት ናችሁ ማለት ነው? እስኪ ለዚህ ቪዲዮ ስንት ላይክ ይገባዋል? ስንት ላይክ ይገባዋል? ላይክ አድርጉ እንዴ እናንተ ቁጭራሽ ቪዲዮን ላይክ እያደረጋችሁ አይደለም። የእውነት ይደብራል። ቪዲዮን ላይክ አድርጉ ማለት ነው ሀባይቦቼ። ሰብስክራይብም ካላደረጋችሁ ደግሞ ሰብስክራይብ አድርጉ። እና የሄሉ ወዳጆች የናቲ ቤተሰቦች ግን የእውነት በጣም ምን እንጃ ትገርማላችሁ። ስስታም ናችሁ። ጭራሽ ሰብስክራይብ አታደርጉም፣ አትደግፉም፣ በርቺ ምናምን ብላችሁ አታበረታቱም ሰውን ማለት ነው። እና ብቻ ግን ይሁን ችግር የለውም። እና እንግዲህ የሚገርም ሙዚቃም ተጋብዛለች ከዳንሰኞቹ ጋር፣ ለዛውም እንደዚህ እብድ የሚያጫውታቸው ዳንሰኞች ጋር ነው እንግዲህ በተለይ ይህን ሰሞን የሲዳምኛ ሙዚቃ ነበረ እየተገባበዙ ምናምን እንደዚህ እያሽቃበጡ ያሉት ማለት ነው። እውነት ለመናገር እናቴ ያሉት ጓደኞች አራዳ ናቸው። የእውነት እንደምታዩት ይህንን ልጅ እንግዲህ ትንሹ እንደዚህ እያደረገው ነው። እውነት በጣም በነገራችን ላይ ዳንሰኛ ነገር ነው ማለት ነው። የሆነ ለመደነስ ሙሉ ለሙሉ እንትን ለማለት ይሞክራል። እና ናትዬም ደግሞ እንግዲህ ከነሱ ጋር አብሮ ሆኖ ፏፈሽ ዘና ፈታ እያሉ ነበር ማለት ነው። እና ይለያል። እውነት ለመናገር እኔ በጣም ተመችቶኛል። አይ ላይክ ትላላችሁ ማለት ነው። አይ ላቭ ዩ ቱ ትላላችሁ ማለት ነው። ተመችቶኛል። እኔ ብቻ ያው አለ አይደል ፍቅራቸውን ያቆይላቸው እንዳይጣሉ ምናምን ነው ከዚህ በኋላ የምንፈልገው። ከተጣሉ ግን ከዚህ በኋላ የእውነት እኔ ይደብረኛል፣ እውነት ለመናገር ማለት ነው። በፍቅር ሲመጡ እንደዚህ እየጨፈሩ የደነሱ ላይፋቸውን ሲያሳዩን፣ ደስታቸውን፣ ፍቅራቸውን ሲያሳዩ ነው ደስ የሚለን እንጂ ሲጣሉ፣ ሲቧቀሱ፣ ሲደባደቡ፣ ሲቦጫጨሩ፣ ሲደባደቡ፣ ሲቧቀሱ፣ በጥፊ ሲመታቱ በጣም የሚደብር ነገር አለው። እና የሄሉና የናቲ ቤተሰቦች የት ናችሁ? ቪዲዮ ላይክ አድርጉ። ሄዳችሁ ማየታችሁታል። በኮሜንትም የናቲንና የሄሉን ፎቶ ምናምን የኮሜንት ላይ ያስቀመጣችሁ ነበረ። የኛ ወርቆች፣ የኛ ደስታዎች በርቱልን፣ ቪዲዮ ልቀቁልን፣ ቪዲዮ ለምን የማይለቀቅልን ልቀቁልን እያላችሁ ነበረ። ከባለፈው ናቲ ሄሉ ፕራንክ ካደረገችው በኋላ አልለቀቁም። ያው ዛሬ ይለቃሉ ብለን ተስፋ እናደርጋለን። በጉጉት እየጠበኳቸው ነው። እናንተም ጠብቁ፣ ይመጣሉ። ምክንያቱም ያው ታውቃላችሁ ቪዲዮ ተቀርጾ ምን ተብሎ ምናምን ይከብዳል እና ለዛ ይሆናል። ያው የስራ ሁኔታም አለ። ናቲም ሊሄድ ነው ወደ መጣበት እና ስለዚህ በባለፈውም እንግዲህ ካልሰጠችኝ ዳቦ እያለ ነበረ። ያው እንግዲህ ያው ልመና ላይ ይሆናል እንግዲህ ዳቦ እየለመነ ምናምን ሊሆን ይችላል። ያው ሄሉዬ ግን በልመና የምትሰጥ ሰው አይደለችም፣ ሰምታችኋል። እና ለዛም ነው እንግዲህ ውዶቹ ማለት ነው። እኔ ግን እውነት በጣም ፈታ ዘና አድርገውኛል ማለት ነው። ይመቻቸው። አሁንም እስኪ እንደዚሁ እኛን ኦዲየንስን ተመልካችን ፈታ ዘና የሚያደርግ ነገር ይዛችሁ ትመጣላችሁ ብለን ተስፋ እናደርጋለን። የኔ ውዶች እንጠብቃችኋለን ማለት ነው። ዛሬ በነገራችን ላይ የሚለቀቅ ወይ በሄሉ ወይ በናቲ የሚለቀቅ ቪዲዮ አለ። እሱን በጉጉት በፍቅር እንጠብቃለን። አለሜነሽ ብሎ እንግዲህ ዘፍኖላታል። እዚህ ጋር እሱ አለሜነሽ እያለ እየዘፈነላት፣ እሷ ደግሞ እንግዲህ የምን አለም ነው ምናምን እያለች ብቅልም እያለች ካሜራ ላይ እየበጠበጠችው ነበረ። ቲክቶክ ቪዲዮ እየሰሩ ማለት ነው። እና እንደኔ ከወደዳችሁት ቪዲዮ ላይክ አድርጉት። እኔ በጣም ተመችቶኛል።